Good morning, everyone. ዛሬ ስለ slang words and phrases ወይ አራዳ ቃላትና ሐረጎችን እንማራለን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ቆንጆ ቪዲዮዎች አሉ ሊቀይሯችሁ የሚችሉ በቋንቋው ረገድ ቼክ አድርጓቸው please. Don't forget to hit the like button አልኩ ነው። Let's dive into the lesson please. Slang words and phrases ይለናል። ዶፕ ስንል ምንድን ነው? ኩል ወይም አሜዚንግ በጣም አስገራሚ ስንል ዶፕ፣ ኩል፣ አሜዚንግ እነዚህ ዶፕ የሚለው ስላንግ ነው ማለት ነው። ኢትስ ሞር አሜሪካን ዩዝ። ሊት፣ አውሰም፣ ኤክሳይቲንግ ደስ የሚል ኦኬ ስንል አውሰም ኤክሳይቲንግ ለሚለው ሊት የሚለው ስላንግ ይሆናል ማለት ነው። ስሌይ to do something exceptionally well STH something ማለቴ ነው። ታውቁታላችሁ የገምታለሁ STH something ማለት ነው። slay to do something exceptionally well ለየት አድርገህ ከሌላውን አንድ ነገር መስራት ማድረግ slay ይባላል። vibe feeling of a situation okay vibe ድባብ ለማለት ነው። ይሄ vibe feeling of a situation. For instance, I like your vibe ካላችሁት አንድ ሰው you know ሁኔታህን ደስ ብለኸኛል ስንል vibe ወይም ብለሽኛል vibe. Bait for sure. Okay, agreed. ለምሳሌ አንድ ሰው ቤተሰቦችህን ሰላም በልልኝ ሲሏችሁ ይህ bait ካላችሁት which means sure, okay, agreed መስማማታችሁ ለመግለጽ ነው። እና in their everyday ስላንግ ዩዝ ይጠቀሙታል። ጎት ያ ኖርማሊ ፍየል ነበር። አዘርባይስ ግን በዚህ ሰዓት ግሬተስት ኦፍ ኦል ታይም ወይም አክሮኖሚ ነው ይሄ ኦኬ አብሪቬሽን ነው። ጂ ግሬተስት ኦ ኤፍ ኤ ኤል ኤንድ ኤን ቲ ታይም ለማለት ነው። የማይበርድለት የዘውትር ዝነኛ ወይም በመልካምነቱ የሚታወቅ ሰው ሲሆን ጎት ልትሉ ትችላላችሁ። እና የምን ምህጻረ ነው? አክሮኖሚ ማለት ምህጻረ ነው። ግሬተስት ኦ ኤፍ ኦል ታይም። ሎው ኪ ኦብቪየስ ግልጽ የሆነ ነገር ሲሆን አንድ ነገር ሎው ኪ ትላላችሁ። ኦብቪየስ ኢትስ ኦብቪየስ። ዌል ሌትስ ካሪ ኦን። አሁንም ስላንግ ወርድስ ኤንድ ፍሬዝስ ላይ ነን ያለ ነው። ኦን ፖይንት ስንል ፐርፌክት ወይም ስታይልሽ፣ እንከን የለሽ ስትሉ ኦን ፖይንት፣ ፐርፌክት፣ ስታይልሽ። በሲን አሜዚንግ ኦር ሪሊ ጉድ ላይክ እነዚህ ከመጀመሪያ አካባቢ ያየ ነው ከነሱ ጋር ሊመሳሰል ይችላል። ላይክ ዶፕ ኦኬ በሲን አሜዚንግ ኦር ሪሊ ጉድ ኦኬ ጥሩ ሆኖ አንድ ነገር ቆንጆ ሆኖ ስታገኙት በሲን ይክን ሰይ ኖ ካፕ ፎር ሪል አምና ላይንግ። ይሄ ማለት ምንድነው? ኖ ካፕ ካላችሁ ፎር ሪል ያሻው አይደለም የምሬ ነው ከምሬ ነው ስትሉ ኖ ካፕ ፎር ሪል አምና ላይንግ። እሺ የብሪቲሾች ደግሞ እስቲ ጥቂቶችን የእንግሊዞች ብሪቲሾች ስላንግ ብሎክ ስንል አማያን ማለታቸው ነው። ኢትስ ሞር ብሪቲሽ ዘፋኞች ወይም የፊልም ሰዎች ሊጠቀሙ ይችላሉ። ብሎክ ማን። ኩድ ፓውንድ፣ ኩድ ፓውንድ ወይ ገንዘባቸው ነው። ቺርስ ጉድ ላክ። ቺርስ ብዙውን ጊዜ ብርጭቆ እያላተምን እንላለን። ስለዚህ ቺርስ ስትሉ ጉድ ላክ ለማለት ያህል ነው። መልካም እድል። ዶጂ ሰስፒሺየስ ኦር አንሪላብል ሰስፒሺየስ ተጠራጣሪ ለማለት ነው። ዶጂ ሰስፒሺየስ ወይም አንሪላብል። አሁንም ብሪቲሽ ስላንግ ላይ ነን። ኖከርድ ኤክስተርምሊ ታየርድ በጣም መድከም፣ በእጅጉ ስንደክም እንላለን ኖከርድ ኤክስተርምሊ ታየርድ። ቦንከርስ ክሬዚ ኦር ማድ። ቦንከርስ ስንል ይሄ እብድ ጤና የሌለው ስንል ክሬዚ ማድ ቦንከርስ። ቺኪ ፕሌይፉል ኦር ሲሊ። ይሄ ብዙን ጊዜ ይሄ ጨዋታ የሚወድ ቀልዳ ቀልድ የሚወድ ባላስፈላጊ ሰዓትም በስራ ሰዓትም ቺኪ ልትሉ ትችላላችሁ። ፕሌይፉል ሲሊ።
mint condition. What is this? In new or excellent condition. በአዲስነት ነገር ላይ ያለ ሁኔታ ያለ ነገር mint condition ይባላል። in new or excellent condition. ለምሳሌ መኪና ስትገዙ it's mint condition ካላችሁ ይዘቱ በአዲስነቱ ነው ለማለት ያህል ነው። box standard. What is this? Ordinary. box standard means what? ordinary ተራ የሆነ ወይም regular ነገር የሆነ ሲሆን box standard ይባላል። ለየት ያላለ ማለት ነው። a shambles ምንድነው? ይሄ mess, disorder አንድ ነገር ዝብርቅርቁ የወጣ ስርዓት ያልያዘ ሲሆን a shambles ይባላል። mess, disorder ቢሉት እናውቃቸዋለን ብዬ ገምታለሁ። waffle on እንደ ምርጫ on ማስከተል ወይ phrasal verb ማድረግ ትችላላችሁ። waffle on means talk a lot unuseful information አላስፈላጊ ነገር መቀባጠር መናገር ይሄ waffle on ይባላል። በተለይ ያለ እረፍት ዝም ብለህ የባጡ የቆጡ ስናወራ ይሄ waffle on talk a lot unuseful information. skive off አሁንም እንደ phrasal verb skive off to avoid a duty or task ከስራ ማምለጥ ወይም ስራን ችላ ብለህ መደባበቅ መቅረት ከስራ ይሄ skive off ይባላል። to avoid duty or task ይለናል። well ይሄን ይመስላል ስለ ስላንግ በትንሹ እነዚህ ናቸው። እነዚህ ብቻ ናቸው ማለት አይደለም but መንደርደሪያ ይሆናል። የቋንቋው አካል ስለሆኑ መግባቢያ ሊሆኑ ይችላሉ። thanks for watching ስላያችሁ እጅግ አድርጌ አመሰግናለሁ። በኦንላይን መማር ለምትፈልጉ በአካል እኛ ጋር መጥታችሁ በእነዚህ ስልኮች ደውሉልኝ። thank you guys I'm out ነበርኩኝ ካምበል እንግሊሽ bye bye